ከሮሜ መልእክት ጀምሬላችኋለሁ። ሮሜ 12 ከቁጥር 12 ጀምራችኋለሁ። ፍቅራችሁም ከሆነ ያለ ግብዝነት ይሁን። በቃ እግዚአብሔር በሚከብርበት እንድንኖር እግዚአብሔር ይርዳን። አሁን ጸሎት እንዴት መጸለይ እንዳለብን አስተምረን። ጸሎት በራሱ ዝግጅት አለው፣ ጽናት አለው፣ ቆይታ አለው፣ መጠበቅ አለው። ስለዚህ እንዲህ አላቸው ጌታ አስተምረናል አላቸው። ስትጸልዩ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዕለት ዕለት ስጠን፣ ኃጢአታችንን ይቅር በለን እኛ ደግሞ የበደሉንን ሁሉ ይቅር ብለናልና፣ ከክፉ አድነን እንጂ ወደ ፈተና አታግባን ብላችሁ ጸልዩ። ብላችሁ ምን በሉ? አሁን ያነበብኩላችሁ ጸሎት ብቻ በቂ። 150 ዳዊት በቃላችሁ ከምታነበንቡ በቂ። ጸሎተ ሙሴ፣ ጸሎተ ሰለስቱ ደቂቅ፣ ጸሎተ ሐና፣ ጸሎተ እግዝእትነ ማርያም እያልን በጥላቻ ከምናነበንብ በፍቅር ከሆነ ጸሎት የታሰረውን የሚፈታ የራቀውን የሚያቀርብ እግዚአብሔርን ፊት ለፊት የሚገልጥ ያው ጸሎት ጌታ ያስተማረን ጸሎት። አባታችን ሆይ በሉ። አባት በሰማይ ያለን ክብር ይግባው። አሜን። በሰማይ የምትኖር በየት የምትኖር? በሰማይ የምትኖር። እንዲህ ካለ በኋላ እንዲህ አላቸው ጌታ